ሰላም የኔ ወዶች እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። ያው እንደሚታወቀው ጣፎችን ወደ ቤተክርስቲያን እንደማደርስ ብዙዎቻችሁ ታውቃላችሁ። ዛሬ ደግሞ ሰንበትን አስመልክቶ አንድ ወንድሜ ጣፍ አድርሽልኝ ብሎኝ ነበረ። እኛም ጣፎቹን ይዘን ወደ ብስራተ ገብርኤል ሄደን ነበር። እዛ ደግሞ ማን እንዳለ ታውቃላችሁ? እሚጋ ሄደን ነበረ። የዛሬው ብርድ ደግሞ የምር ይለያል። ያት ብርዶት ማቲ ብቻ ጣፎችን ገዝቻለሁ። እሱ ፈጣሪ የልብህን መሻት ሁሉ ያሟላል ብያለሁ። ዝናብ ስለነበር ብዙ ሰው አልነበረም። ጣፎቻችሁን አድርሻለሁ። ፎሎ እያደረጋችሁ። ሰላም እንዴት ናችሁ? ደህና ነኝ እኔ እግዚአብሔር ይመስገን። ከአሁን በፊት ያያችሁት ቪዲዮ አለ አይደለ? ያያችኋት ቆንጆዬ ልጅ ናኒ ጣፍ ትባላለች። ቲክቶክ ላይ የምትታወቀው ናኒ ጣፍ በሚል ስም ነው። እስከዛሬ እኔ ቲክቶክ መጠቀም ከጀመርኩ 3 አመት ወይ ደግሞ ከዛ በላይ ይሆነኛል። ግን ቁም ነገር ሰርቼበት አላውቅም። ዛሬ ግን ቁም ነገር ልሰራበት ነው። እንዳልኳችሁ ናኒ ጣፍ ትባላለች። ናኒ ከዚህ በፊት ከእናቷ ጋር ቤተክርስቲያን በር ላይ ነበረ ጣፍ የሚሸጡት። ግን አሁን አዲስ አይዲያ አምጥታ እሷንም እናቷንም ለማገዝም እናንተንም ለማገዝ የሰዎች የተሳሉትን ስለት በስራ ምክንያት ባሉበት ሁኔታ ምክንያት ስለታቸውን ማድረስ ላልቻሉ ሰዎች ስለታችሁን ታደርሳለች። በየቤተ ክርስቲያኑ እየሄደች ስለታችሁን ታደርሳለች ማለት ነው። አንደኛ እናንተ ስለታችሁ በሰዓት ይደርስላችኋል፣ እሷንም ታግዛላችሁ፣ እናቷንም ታግዛላችሁ። ስለዚህ እንደዚህ እናታቸውን ለመርዳት ጠንካራ የሆኑ ሴቶችን ልጆችን እናበረታታለን ማለት ነው። የዛሬው ቁም ነገር ይሄ ነው እና ባካችሁ ቁም ነገር አብረን እንስራ። እንድታግዙኝ እፈልጋለሁ። አካውንቷን ከስር አስቀምጥላችኋለሁ። ፎሎ አርጓት፣ እዘዟት፣ ስለታደርስላችኋለች እና አበረታቷት ፕሊዝ። አብረን እናግዛት። ኮፒ ሊንክ ሼር አርጉላት። አመሰግናለሁ በጣም። መልካም ቀን።